እስቲ ትንሽ ብዙ ስለሚወራለት በኢራን ፎርዶ ውስጥ ስለሚገኘው የኒውክሌር ጣቢያ አንዳንድ ነገር እናንሳ። ይሄ የኒውክሌር ጣቢያ ኢራን ካሏት ዋና የሚባሉ ጣቢያዎች አንደኛውና ምናልባትም ለመስበር ከባዱ የሚባለው ነው። ይሄ ጣቢያ በደቡብ ምዕራብ ቴህራን 95 ኪሎ ሜትር ወጣ ብሎ ይገኛል። እንግዲህ እስራኤል ቀደም ሲል ጥቃት ከፈጸመችባቸው ከናታንዝ እና ኢስፋሃን የኒውክሌር ጣቢያዎች የተለየ ነው። የተለየ የሚያደርገው ኢራን ለጥቃት እንዳይጋለጥ በማሰብ በተራራ በተከበበ ስፍራ መሬት ስር ለስር እስከ 90 ሜትር ዝቅ ብሎ በሚጠልቅ ርቀት ላይ የተገነባ በመሆኑ ምክንያት ነው። ግንባታው የተጀመረው በአውሮፓውያኑ አቆጣጠር 2006 ላይ ነበር። ስራ የጀመረውና የተጠናቀቀው ከ3 ዓመት በኋላ በ2009 ላይ ነው። ኢራንም ያሳወቀችው ያን ጊዜ ነበር። እንግዲህ በ2015 ኢራን በፈጸመችው የኒውክሌር ስምምነት ምክንያት ጣቢያውን ወደ ምርምር ማዕከልነት መቀየሯን ይፋ አድርጋ ነበር። ሆኖም ዩናይትድ ስቴትስ አሜሪካ ትራምፕ በመጀመሪያ የስልጣን ዘመናቸው ፕሬዝዳንት ሲሆኑ ይህንን የሰላም ስምምነት ውድቅ በማድረጋቸው ምክንያት ኢራን ተመልሳ ጣቢያው ላይ ዩራኒየም ማበልጸጓን ገፍታበታለች። ሆኖም በተደጋጋሚ ኢራን ያው የኒውክሌር ፕሮግራሟ ለሰላማዊ ጉዳይ ብቻ መሆኑንም ያው ስትገልጽ ቆይታለች። ይሄ ጣቢያ በተለይ በዚህ ሰሞን በተለይ ትኩረት የሳበበት ምክንያት እስራኤል ምንም አይነት የአየር ላይ ጥቃት ብትፈጽም ይህንን ጣቢያ በራሷ ብቻዋን ልታወድም የምትችልበት አቅም የላትም ስለሚባል ነው። አቅም የላትም ሲባል ምን ማለት ነው? ይህንን በተራራ የተከበበ ለማግኘት የሚያስቸግር መሬት ውስጥ ለውስጥ ያለን የኒውክሌር ጣቢያ ለማውደም የሚያስችለው ለየት ያለ አቅም ግዙፍ ቦምብ ይፈልጋል። ያ ግዙፍ ቦምብ ደግሞ ያላት አሜሪካ ብቻ በመሆኗ አሜሪካ ካላገዘቻት በስተቀር እስራኤል ይህንን ለማሳካት ያዳግታታል ስለሚባል ነው አቅሙ የላት የሚባለው። ይሄ ቦምብ ምንድነው? ብዙዎች ያው በንከር በስተር እያሉ የሚጠሩት የተሰራው መሬት ስር እንደዚህ ባሉ ጥልቅ ቦታዎች ላይ የሚገኙ ኢላማዎችን ደርምሶ ገብቶ ለማፈንዳትና ጥቃት ለመፈጸም የሚያስችል ስለሆነ እንደዚህ ባሉ አስቸጋሪ ቦታዎች ላይ መሬት ስር ለስር የተዘጋጁ ወይም እዛ ቦታ ላይ የሚገኙ ኢላማዎችን ለመምታት ነው። መሬትን ሰርስሮ መግባት የሚችል ምሽግ ደርማሽ ግዙፍ ቦምብ ይሉታል። እና ሌሎች ቦምቦች ሊደርሱበት የማይችሉት ቦታ ደርሶ ጥቃት ለመፈጸም የሚችል ስለሆነ ነው ለየት ያለ የሚባለው። በራሱ ስም GBU 57 ወይም GBU 57 በመባል ይጠራል። ክብደቱ እስከ 13600 ኪሎ ግራም ይመዝናል። በጣም ግዙፍ ነው። 2700 ኪሎ ግራም የሚመዝነውን ተወንጫፊውን ጨምሮ ማለት ነው። በድምሩ ተወንጫፊው ብቻ ወደ 2700 ኪሎ ግራም ይመዝናል። አጠቃላይ ግን ክብደቱ 13600 ኪሎ ግራም ይመዝናል። ይሄ ግዙፍ ቦምብ አንዳንድ ኤክስፐርቶች እንደሚሉት ከኒውክሌር ቦምብ ኒውክሌር ያልሆነ ግዙፍ የሚባለው ቦምብ ይሄ ነው ይሉታል። GBU 57 ኢላማው ላይ ደርሶ ከመተኮሱ በፊት 61 ሜትር ድረስ መጀመሪያ ቦርቡሮ የመግባት አቅም አለውና ያን ያህል ጠልቆ ከገባ በኋላ ነው የሚያፈነዳው እና የታለመለትን ኢላማ ደግሞ በጂፒኤስ አስሶ እዛ ቦታ ይደርሳል። ኢላማው ላይ እስከሚደርስ ድረስ መሬት ሰርስሮ መግባት ይችላል። ከደረሰ በኋላ መፈንዳት ይችላል እና በዚህ ምክንያት አሰራሩም ለየት ያለ ባህሪ ያለው ነው። የሚሸከመው ደግሞ ይሄ በጣም ግዙፍ ስለሆነ ራሱ ቦምቡ በራሱ እዛ ቦታ ላይ ኢላማው ላይ ደግሞ ለማድረስ ራሱን የቻለ ለየት ያለ አውሮፕላን ደግሞ ሊኖር ይገባል። ለዛም ተብሎ ደግሞ የተሰራ B2 ስፕሪት የሚባል ለየት ያለ አውሮፕላን ደግሞ ይህንን ቦምብ መሸከም የሚያስችል አውሮፕላን ሆኖ በልዩ ዲዛይን ለዚሁ ዓላማ ብቻ ተብሎ የተሰራ አውሮፕላን ነው። ይህንንም አውሮፕላን ያው ዩናይትድ ስቴትስ አሜሪካ ናት ያላት። ይህንን ቦምብ ተሸክሞ በአንድ ጊዜ 2 ቦምቦችን ተሸክሞ የታሰበለት ኢላማ ድረስ መሄድ ይችላል ይባላል እና ወደ ኢላማው ሲሄድ አስቀድሞ እንግዲህ ያው ወይ በድሮኖች ሊታጀብ ይችላል። ወደ ኢላማው ቦታ በሚሄድበት ጊዜ F-15 ወይም ሌሎች ተዋጊ ጄቶችም በእነሱ ታጅቦ ሊሄድ ይችላል። ይህንን ቦምብ መሸከም የሚችለው ግን ራሱ B2 ስፕሪት የሚባለው ለየት ያለው አውሮፕላን ብቻ ነው። በአንድ ጊዜ 2 እነዚህን GBU 57 ቦምቦችን
ለመሸከም የሚችል ብቸኛ አውሮፕላን እንደሆነ ይነገርላታል። እንዳልነው በአንድ ጊዜ 2 ቦምቦችን መሸከም ይችላል። የአሜሪካ አየር ኃይል እንግዲህ አከታትሎ ይህንን ቦምብ ለመጣል ከፈለገ በአንድ ጊዜ የተለያዩ አውሮፕላኖች ሊሰማሩ ይችላል ማለት ነው። ማለት ከ2 ቦምብ በላይ መጠቀም የሚያስፈልገው ኦፕሬሽን ካለ ወይም በጣም ግዙፍ ከሆነ አሁን እንደሚገመተው በኢራን ፎርዶ ውስጥ የሚገኘውን የኒውክሌር ጣቢያ ለመምታት ምናልባት 1 ወይም 2 ቦምቦች ብቻ ላይበቁት ይችላሉ። ስለዚህ ከዛ በላይ መጠቀም የሚያስፈልግ ከሆነ 2 3 ወይም 4 አውሮፕላኖች እነዚህን ቦምቦች ይዘው 1 2 ስለሆነ የሚይዘው ተከታታይ የአውሮፕላኖችን ቦምቡን ይዘው መሄድ ሊኖርባቸው ይችላል እና ይህንን ማድረግ የሚቻልበት መንገድ አለ ይላል የአሜሪካን አየር ኃይልና እስራኤል ግን ከዚህ መለስ ያሉ 2 ቦምቦች አሏት። አንደኛው ቤሊዩ 109 የሚባል በርቀቱ 1.8 ሜትር ወደ 2 ሜትር አካባቢ 2 ሜትር አይደርስም ግን ወደ 2 ሜትር አካባቢ ርቀት መዝለቅ የሚችል ቦምብ አላት። ሌላኛው ደግሞ GBU 28 የሚባል እሱ ደግሞ ወደ 4.5 ሜትር ያህል ሰርስሮ እንደዚሁ መድረስ የሚችል 2 ቦምቦች አሏት። እነዚህን ቦምቦች ደግሞ የሚሸከሙት F-15 የሚባሉት የጦር ጄቶች ናቸውና ባለፈው አመት የሂዝቦላውን መሪ ሐሰን ናስረላህን ቢሮአቸው የሚገኘው መሬት ውስጥ በምሽግ ውስጥ ነውና እዛ በሚገኙበት ቢሮአቸው መሬት ለመሬት ገብቶ እዛው ውስጥ ጥቃቱን የፈጸመው ይሄንኑ ቤሊዩ 109 የሚባለውን ቦምብን በመጠቀም ነበር ይሄንን ኦፕሬሽን ያሳካቸውና የሂዝቦላው መሪ ሐሰን ናስረላህን የገደለቻቸው ከነዚህ አሁን ያን ያህልም ባይሆን ያሁኑን ቀደም ሲል የጠቀስነውን አይነትም ባይሆን ከዛ መለስ ያሉ 2 ቦምቦች ስላሏት አንደኛውን ተጠቅማ ነበር እስራኤል በጊዜው ሐሰን ናስረላህን የገደለችው። አሁን ግን የፎርዶን የኒውክሌር ጣቢያ ለመምታት አሜሪካ የግድ ይሄንን ቦምብ እንድትሰጣት ትፈልጋለች። እስራኤል ያው ይሄ ቦምብ የላትም። እስካሁን ድረስ ባለው መረጃም የዚህ ቦምብ ባለቤት የሆነችው ብቸኛ ሀገር ዩናይትድ ስቴትስ አሜሪካ ብቻ እንደሆነች ይነገራል። እንግዲህ ትራምፕ ቀጣዩ ሳምንት ትልቅ ነው፣ ምናልባት ለመነጋገር የዘገየ ሊሆን ይችላል የሚል ማስጠንቀቂያ አይነት አዘል ንግግር ተናግረዋል። ወይም በኋላ ለመነጋገር የሚረፍድ ስለሆነ ንግግር የሚያስፈልግ ከሆነ ጉዳዩን ወይ ቀደም ማለት ያስፈልጋል፣ አለበለዚያ በሚቀጥለው ሳምንት የሚሆነው ነገር አይታወቅም የሚል ይዘት ያለው ንግግር ተናግረዋል። ይሄ ማለት ምን ማለት ነው? እስራኤል ደጋግማ የምትጠይቀው የአሜሪካን አጋርነት በዚህ ማግኘት ትፈልጋለች። ቦምቡን እንድትሰጣት ወይም በዛ ቦምብ ይህንን የኒውክሌር ጣቢያ መምታት ትፈልጋለች። በራሴ ቀደም ሲል እነዚህን የኒውክሌር ጣቢያዎች መትቻለሁኝ፣ አሁን ግን ዋና ስጋት የሚባለውን ለመምታት እኔ ስለማልችል አግዥኝ የሚል ጥያቄ ያው እያቀረበች እንደሆነ ይታወቃል። የአሜሪካ መልስ ምን ይሆናል ነው? ትራምፕ ይህንን ይፈቅዳሉ ወይንስ በሌላ አማራጭ ጉዳዩን ያልፉታል? አሜሪካ በዚህ ቦምብ ኢራንን እንድትመታ ትፈቅዳለች ወይ የሚለው ትልቁ ጥያቄ ነው። ምላሹን በቀጣዮቹ ሳምንታት በቀጣዮቹ ቀናት እናገኛለን። እንዳልክና ማህደር በሸገር